ያው አንድ ጥያቄ አለኝ ለእናንተ። አንድ ሰው ዝም ብሎ ይቆያል እኮ አይደል እንዴ? እናንተም ትቆያላችሁ፣ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ትቆያላችሁ። ቢያንስ አነሰ ከተባለ በቀን እስከ 2 ሰዓት ትቆያላችሁ። ዝም ብላችሁ ስክሮል እያደረጋችሁ ማለት ነው። ታዲያ ቆዩና ይሄ በዚህ ብር ያስገኝላችሁ ታውቃላችሁ አይደል እንዴ? ቢያስገኝም በጣም ብዙ ቻሌንጅ አለው። መታችሁ ብር ስሩ ማለት ለምንድን ነው እናንተ የከበዳችሁ? ቀነሰ ከተባለ እኮ በቀን 1000 ብር እኮ በቃ ቤታችሁ ቢገባ ነገር እኮ ነው። እና እኔ ምን ማለት እፈልጋለሁ፣ መስራት የምትፈልጉ ካላችሁ ይኸው አለ፣ ወይ ደግሞ ዲስክሪፕሽን ላይ ከላይ አስቀምጥላችሁ ለዩቲዩብ ቻናሌን፣ እሱን ክሊክ አድርጋችሁ ግቡና እዩት። አለበለዚያ ደግሞ እዚህ ጋር የሚጽፍላችሁ አለ፣ እሱን ምን ታደርጋላችሁ? ቴሌግራም ሄዳችሁ ሰርች አድርጋችሁ ማግኘት ትችላላችሁ። ቴሌግራም አልከፈትኩም የምትሉ ካላችሁ ደግሞ አንድ ቁጥርን ኮሜንት ላይ ጻፉልኝ፣ እልክላችኋለሁ ማለት ነው። ማርያምን ነው የምላችሁ፣ በቃ እንደሚለውጣችሁ ጎማ ነው። እኔ እስከ መማል ደረጃ የደረስኩት ለምንድን ነው? ስላመንኩበት ነው። እየሰሩ ይገኛሉ አሁን ብዙ ሰዎች። ለምንድን ነው እኛ ማንለወጠው? እንስራ፣ እንለወጥ። ቲክቶክ ላይ እንደዚህ ስክሮል እያደረጋችሁ እንደታለፉበትን ሳትሰጡት ለሱ ለምን ብር ታመጣላችሁ? እኔ የምላችሁ ነገር እንለወጥ ነው። እናንተ የራሳችሁን ሀሳብ መስጠት ትችላላችሁ።